የፓብሎ ኤስኮባር የህይወት ታሪክ እጅግ አስገራሚ ነው። በኃይልና በደም የተሞላ እንዲሁም በዓለም ታሪክ ውስጥ እጅግ ትልቅ የሆነ አሻራን ጥሎ ያለፈ ሰው ነው። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1949 በኮሎምቢያ ሪዮ ኔግሮ በምትባል ትንሽዬ የገጠር መንደር ውስጥ ነው። ፓብሎ ኤሜሊዮ ኤስኮባር በ1949 በኮሎምቢያ ሪዮ ኔግሮ በተባለች ከተማ ተወለደ። ፓብሎም ያደገው በመካከለኛ ደሃ ቤተሰብ ውስጥ ሲሆን አባቱ ገበሬ፣ እናቱ ደግሞ መምህርት ነበሩ። ነገር ግን ፓብሎ ገና በወጣትነቱ የሀብት ጥማቱ ከፍተኛ ነበረ። ቤተሰቡ ድሃ ባይባልም ፓብሎ በዙሪያው ያለውን የኑሮ ውድነትና የኮሎምቢያን የፖለቲካ አለመረጋጋት እያየ አደገ። ፓብሎም በልጅነቱ በጣም ዝምተኛና አስተዋይ ነበረ። ይሁን እንጂ በውስጡ የሚነድ ትልቅ ምኞት ነበረው። ፓብሎም እስከ 22 ዓመቴ ሚሊዮነር ካልሆንኩ ራሴን እገድላለሁ እንዳላቸው ይነገራል። ይህ ንግግሩ ከድህነት ለመውጣት ያለውን ጽኑ ፍላጎት የሚያሳይ ነበረ። ከዚህ በኋላ ነው ከመቃብር ድንጋይ እስከ መኪና ስርቆት የወንጀል ዓለምን የተቀላቀለው። ፓብሎም ወደ ወንጀሉ ዓለም የገባው በድንገት ሳይሆን ደረጃ በደረጃ ነው። መጀመሪያ ላይ በትምህርት ቤቱ አካባቢ የሎተሪ ትኬቶችን በማጭበርበርና የፈተና መልሶችን መሸጥ ጀመረ። ከዛም እንደ ቀልድ ወደ ከባድ ወንጀሎች መሸጋገር ጀመረ። ወጣቱ ፓብሎ ከመቃብር ስፍራዎች የድንጋይ ሐውልቶችን ይሰርቅ ነበረ። በድንጋዮቹ ላይም የተጻፉትን ስሞች በማጥፋት መልሶ ለአዲስ ገዢዎች በመሸጥ የመጀመሪያውን የወንጀል ገንዘብ አገኘ። በ1960ዎቹ መገባደጃ ላይ ሜድሊን በምትባል ከተማ ውስጥ መኪናዎችን መስረቅና የመኪናውን ክፍሎቻቸውን መሸጥ ጀመረ። ፓብሎም በዚህ ወቅት ነበረ ሰዎችን የማስፈራራትና የመደለል ጥበብን የተማረው። ፓብሎም ይበልጥ በራስ መተማመኑ እየጨመረ ሲመጣ ባለሀብቶችን በማገት ገንዘብ መጠየቅ ጀመረ። በአንድ ወቅትም አንድ የታወቀ ባለሀብትን አግቶ ከፍተኛ ገንዘብ ከተቀበለ በኋላ በከተማው የሚገኙ ከባድ ወንጀለኞች ዘንድ ስሙ መነጋገሪያ መሆን ጀመረ። ፓብሎም ከዚህ በኋላ ወደ ማሪዋና ንግድ ገብቶ መስራት ጀመረ። እስከ 1970ዎቹ መጀመሪያ ድረስ ፓብሎ የሚሸጠው ማሪዋና ወይም ጋንጃ ነበረ። ነገር ግን በወቅቱ አዲስ የመጣውና በዓለም አቀፍ ገበያ ከፍተኛ ዋጋ ያለው ኮኬን ትኩረቱን ሳበው። ኮሎምቢያ ለኮኬን ተክል ምርት አመቺ መሆኗንና አሜሪካ ደግሞ ትልቅ የገበያ ቦታ መሆኗን ተረዳ። በ1976 ፓብሎና የአጎቱ ልጅ ከኢኳዶር 18 ኪሎ ግራም የሚመዝን የኮኬን ክምችት ይዘው ሲመለሱ በፖሊስ ተያዙ። ፓብሎም በወቅቱ በነበረው የሙስና ስርዓት በመጠቀም በያዙት ፖሊሶች ላይ ክስ እንዲመሰረት በማድረግ ከእስር ቤት አመለጠ። ይህ ክስተትም ፓብሎ ሕግን በገንዘብ መግዛት ይቻላል የሚለውን ትልቅ ትምህርት የወሰደበት ጊዜ ነበረ። ፓብሎም የራሱን አውሮፕላን በመግዛት በባሃማስ በኩል ወደ አሜሪካ ኮኬን ማጓጓዝ ጀመረ። በዚህ ወቅት ነበር ሜድሊን ካርቴልን በማደራጀት ሌሎች አዘዋዋሪዎችን በስሩ ማሰባሰብ የጀመረው። በአንድ ወቅት ፓብሎ ማሪያ ቪክቶሪያ የምትባለውን የ15 ዓመት ታዳጊ ያገባው። ምንም እንኳን በወንጀል ዓለም ውስጥ ጨካኝ ቢሆንም ለቤተሰቡ ያለው ፍቅር ግን የተለየ እንደነበር ይነገራል። በ1970ዎቹ ማብቂያ ላይ ፓብሎ ኤስኮባር የሪዮ ኔግሮ ልጅነትን ተላቆ በኮሎምቢያ ጥላ ስር የሚንቀሳቀስ እጅግ ሀብታምና አደገኛ ሰው ሆኖ ወጣ። የሚቀጥሉት 10 ዓመታትም እስከ 1980ዎቹ ደግሞ ይህ ድብቅ ስልጣኑን ወደ ዓለም አቀፍ ንግስና የሚቀይርበት ወቅት ሆነለት። ይህ ዘመን የፓብሎ ኤስኮባር የንግስና ዘመን 1980ዎቹ እርሱ በዓለም ላይ ካሉ እጅግ ሀብታምና ተደማጭነት ካላቸው ሰዎች ተርታ የተሰለፈበት እንዲሁም ኮሎምቢያ በደምና በዶላር የታጠበችበት ወቅት ነበረ። በ1980ዎቹ መጀመሪያ ላይ ፓብሎ ኤስኮባር የኮኬን ንግድን በግለሰብ ደረጃ ሳይሆን እንደ አንድ ትልቅ ተቋም መምራት እንዳለበት ተረዳ። ኤስኮባርም በባሃማስ ውስጥ የሚገኘውን ኖርማንስ ኬይ የተባለችዋን ደሴት እንደ ማከፋፈያ ጣቢያ ተጠቀመባት። እዚያም የግል አውሮፕላን ማረፊያዎችን በመገንባት በቀን እስከ 15 ቶን ኮኬን ወደ አሜሪካ በተለይ ደግሞ ወደ ማያሚ ያጓጉዝ ነበር። በዘመኑ 5 ቢሊዮን ዶላር የሚገመት ዓመታዊ ትርፍ ያገኝ ነበር። ገንዘቡም እጅግ ከመብዛቱ የተነሳ በመሬት ውስጥ ይቀበራል፣ በግድግዳዎች ውስጥም ይደበቅ ነበር። በየዓመቱ ከጠቅላላው ገንዘቡ ላይ 10% ያህሉ በአይጥ ይበላና በውሃ ይበላሽ ነበር። ፓብሎ
በኮሎምቢያ ገጠር ውስጥ ግዙፍ ግቢ ገነባ። በውስጡም ዝሆኖች፣ ጉማሬ፣ ግመል ያሉበት እንዲሁም አውሮፕላን ማረፊያና የራሱ የሆነ የውሃ መዝናኛዎችን አቋቋመ። በዚህ ሁሉ ሂደት ውስጥ ኤስኮባር የገነባው ግዛት በሰላም የመጣ አልነበረም። የእርሱ ዋና መመሪያ ብር ወይም ጥይት የሚል ነበር። ከዚህ በኋላ ፓብሎ በሀብት ብቻ አልረካም፣ ስልጣንንም መፈለግ ጀመረ። በ1982 የኮሎምቢያ ምክር ቤት ተለዋጭ አባል ሆኖ ተመረጠ። ዓላማውም አሳልፎ ላለመሰጠት ነው። ሕግን በመቃወም ራሱን ከአሜሪካ ፍርድ ቤት መከላከል ነበር። ሮድሪጎ ላራ የተባለ የፍትህ ሚኒስቴር ኤስኮባርን ወንጀለኛነቱን በይፋ ሲያጋልጡ ፓብሎ በ1984 አስገደላቸው። ይህ ክስተትም በመንግስትና በካርቴሉ መካከል የለየለት ጦርነት እንዲቀሰቀስ አደረገ። መንግስትን ለማስፈራራት ሲል ኤስኮባር በከተሞች ውስጥ ቦምቦችን ያፈነዳ ነበር። በ1989 የአቪያንካውን አውሮፕላን በአየር ላይ ያፈነዳው አንድ የፕሬዝዳንት እጩ በውስጡ አለ ብሎ በማሰቡ ነበር። በአደጋው ጊዜ 107 ንጹሃን አልቀዋል። ይህም ድርጊት ብዙ ሰዎችን አስቆጥቷል። ፓብሎ ኤስኮባር በዓለም ላይ ሁለት መልክ ነበረው። በዓለም አቀፍ ደረጃ እንደ አደገኛ አሸባሪ ቢታይም በሜድሊን ድሆች ዘንድ ግን እንደ ቅዱስ ይቆጠር ነበር። ለድሆችም በሺዎች የሚቆጠሩ ቤቶችን ሰርቷል። የእግር ኳስ ሜዳዎችንም በመገንባት ወጣቶች ከወንጀል እንዲርቁ ወይም ወደሱ እንዲጠጉ ያደርግ ነበር። ለሰዎችም በቀጥታ ገንዘብ ያከፋፍል ስለነበር ፖሊሶች እሱን ለመያዝ ሲመጡ የሰፈሩ ሰዎች የተሳሳተ መረጃ በመስጠትና መንገድ በመዝጋት ይከላከሉለት ነበር። በ1980ዎቹ ማብቂያ ላይ አሜሪካ ኮኬን በሀገሪቷ ላይ እያመጣ ያለውን ቀውስ ለመግታት ኤስኮባርን በቁጥጥር ስር ለማዋል ከፍተኛ ጫና ማድረግ ጀመረች። ፓብሎ ግን ከአሜሪካ እስር ቤት ውስጥ ከሚገኘው ክፍል ይልቅ በኮሎምቢያ መቃብር ውስጥ መተኛት ይሻላል ብሎ ጦርነቱን ቀጠለ። ይህ ዘመን ፓብሎ ኤስኮባር በታሪክ ውስጥ ታይቶ በማይታወቅ መልኩ አንድ ግለሰብ የአንድን ሀገር መንግስት የተገዳደረበት፣ በገንዘብ ኃይል የማይቻል ነገር የለም ብሎ ያመነበት የንግስናው ጫፍ ነበር። ነገር ግን ይህ ግዙፍ ግዛት በሚቀጥሉት ጥቂት ዓመታት ውስጥ መንገዳገድ ይጀምራል። የፓብሎ ኤስኮባርም የውድቀት ዘመን ከ1989 እስከ 1993 አንድ ግዙፍ የኃይል ግንብ እንዴት በገዛ ክብደቱና በጠላቶቹ ብዛት እንደሚናድ የሚያሳይ ነው። በ1980ዎቹ ማብቂያ ላይ ኤስኮባር ከመንግስት በላይ መሆኑን ለማሳየት የጀመረው የሽብር ዘመቻ ገደቡን አለፈ። በ1989 የፕሬዝዳንት እጩ የነበሩትን ሉዊስ ካርሎስን ማስገደሉ እንዲሁም የአቪያንካውን አውሮፕላን ላይ ያደረሰው ፍንዳታ የኮሎምቢያ ህዝብና መንግስትን እጅጉን አስቆጣ። ፓብሎም ከዚህ በኋላ ነበረ የህዝብ ጓደኛ መሆኑ አብቅቶ የሀገር ጠላት የተባለው። ከዚህ በኋላም መንግስትና ኤስኮባር ለዓመታት ደም ከተፋሰሱ በኋላ በ1991 አንድ ስምምነት ላይ ደረሱ። ፓብሎ ወደ አሜሪካ አሳልፎ እንዳይሰጥ ዋስትና ከተሰጠው እጁን ለመስጠት ተስማማ። ነገር ግን ይህ እስራት ለየት ያለ ነበር። ላ ካቴድራል የተባለውን እስር ቤት የገነባው ራሱ ፓብሎ ሲሆን በውስጡ የእግር ኳስ ሜዳ፣ ጃኩዚ፣ ባርና ምርጥ መዝናኛዎች ነበሩት። ከዚህ በኋላም ፓብሎ ከእስር ቤት ሆኖ የኮኬን ንግዱን መምራቱን ቀጠለ። ነገር ግን በዚያው እስር ቤት ውስጥ ሁለት የንግድ አጋሮቹን አስገድሎ ማቃጠሉ ሲታወቅ መንግስት ወደ ተራ እስር ቤት ሊያዘዋውረው ወሰነ። ይህንን በሰማ ጊዜ ፓብሎ ከታሰረበት ቦታ አምልጦ ጫካ ገባ። ይህ የማምለጥ ሂደትም የውድቀቱ መጀመሪያ ሆነ። ቻናላችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፓብሎም ካመለጠ በኋላ በታሪኩ ታይቶ የማይታወቅ አደን ተጀመረበት። በዚህ ወቅት ሁለት ዋና ኃይሎችም ተሳተፉበት፣ ሰርች ብሎክ እና ሎስ ፔፕስ። ሰርች ብሎክ በአሜሪካ ድጋፍ የሚንቀሳቀስ የኮሎምቢያ ልዩ የፖሊስ ኃይል ነው። ሎስ ፔፕስ ደግሞ በፓብሎ ኤስኮባር የተበደሉ ሰዎች የሚል ስያሜ የያዘና በካሊ ካርቴል በተቀናቃኙ የሚደገፍ ቡድን ነበር። ይህ ቡድን የፓብሎ ንብረቶችን ያቃጥላል፣ ጠበቆቹንና የቅርብ ሰዎቹንም ይገድል ነበር። ፓብሎ መደበቂያ እያጣ ሀብቱ እየመነመነ ረዳቶቹ እየተገደሉ መጡ። በ1993 መገባደጃ ላይ ፓብሎ እጅግ ተጨንቆ ነበረ። ከቤተሰብ ተለይቶ ለአንድ ዓመት ያህል ሲደበቅ ከቆየ በኋላ ታህሳስ 2 ቀን የ44ኛ ዓመት የልደት በዓሉን አከበረ። በማግስቱ ለልጁ ለማኑኤላ በስልክ ደውሎ ለረጅም ሰዓት ሲያወሩ ነበረ።
ይህ ስህተቱ ነበር የሰርች ብሎክ አባላት ስልኩን በመጥለፋቸው መደበቂያውን እንዲያውቁ የረዳቸው። ፖሊሶችም ሜርሊን ውስጥ በሚገኘው አንድ ተራ ቤት ላይ ወረራ አደረጉ። ፓብሎና የግል ጠባቂው ሌሞን በጣሪያ ላይ እየዘለሉ ለማምለጥም ሞክረው ነበር። በጣሪያ ላይ በነበረው የተኩስ ልውውጥ ፓብሎ በጥይት ተመቶ ወደቀ። አንዱ ጥይት ጆሮ አካባቢ ያረፈ መሆኑን ይናገራሉ። ብዙዎች ደግሞ አሁንም ድረስ እንዳይያዝ ፓብሎ ራሱን የገደለው ብለው ያምናሉ። ከዚህ በኋላ ነበር የፓብሎ ኤስኮባር ሞት የሜርሊን ካርቴል ማክተምን አበሰረ። በለቅሶ ላይ በሺዎች የሚቆጠሩ የሜርሊን ድሆች ተገኝተው ንጉሳቸውን ተሰናበቱ። ዛሬም ድረስ የሱ ታሪክ እንደ ትልቅ ትምህርት ይታያል። በጥፋትና በጭቆና የተገነባ ግዛት መጨረሻው ውድቀት ወይም ሞት መሆኑን አረጋግጦ አልፏል። በአንድ በኩል በሜርሊን የሚገኙ በሺዎች የሚቆጠሩ ድሆች ዛሬም ድረስ እንደ ቅዱስ ያዩታል። ለነሱ ቤት የሰራ፣ ትምህርት ቤት የከፈተና በችግራቸው የደረሰላቸው መልካም ሰው ነው። በሌላ በኩል ኤስኮባር በስልጣን ዘመኑ ከ4000 በላይ ሰዎችን፣ ዳኞች፣ ጋዜጠኞች እንዲሁም ተራ ዜጎችን አስገድሏል። የሀገሪቱን የፍትህና የፖለቲካ ስርዓት በጉቦና በማስፈራራት አሽመድምዶታል። ኮሎምቢያ በዓለም መድረክ የአደንዛዥ ዕፅ መገኛ ተብላ እንድትታወቅና የቆሸሸ ስም እንዲኖራት አድርጓል። ፓብሎ ኤስኮባር በኮሎምቢያ ታሪክ ውስጥ እጅግ አስከፊ የሆኑ ጠባሳዎችን ጥሎ አልፏል። በአንድ ወቅትም ለድሆች ይረዳ የነበረ ለጋስ ተደርጎ ቢታይም በሌላ በኩል ደግሞ በሺዎች የሚቆጠሩ ንጹሃኖችን አስገድሏል። ፓብሎ ኤስኮባር ዛሬም ድረስ የሱ ታሪክ በፊልምና በመጽሐፍ ዘንድ ትልቅ ትኩረት የሚሰጠው የዓለማችን እጅግ ዝነኛና ወንጀለኛ ሆኖ ይኖራል። ቻናላችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።